ዛሬ በሴምሲ ሰማይ ስር የሚገኘው ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን እንገኛለን። ጉዞ ከነወር ጋር በተሰኘው መርሃ ግብራችን አጠቃላይ ስለዚህ ቤተክርስቲያን ያለውን ሁኔታ ሁሉን ማሳያችሁ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ ቆዩ። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን። ዛሬ እንግዲህ በደብረ ጽባ ቅዱስ ሚካኤል ቤተክርስቲያን በመነሻ እንደነገርኳችሁ እገኛለሁ። ይህ ቤተክርስቲያን በ1986 ዓመተ ምህረት ጥር 12 ቀን እንደተመሰረተ በዚሁ የሚገኙ አባቶች ነግረውኛል። እስቲ ስለ ህንጻው አጠቃላይ ስራዎች ቅዱሳን ስዕላቱን አብረን የምንመለከት ይሆናል። ኑ ተከተሉ። በመምህር ፍስሐና በመላከ ገነት ተስፋ በ1986 ዓመተ ምህረት እንደተመሰረተ ነግሬያችኋለሁ። እንግዲህ ቅዱሳን ስዕላትን መጎብኘት ወይም መቃኘት ከዚህ ከጀርባ ከምትመለከቱት ስዕል ምን ጀምር ይሆናል። እስቲ ታሪኩን የጠበቀ አቀማመጥ ነው ያለው። ይህ ስዕል እንደምትመለከቱት የቅዱስ ያሬድ ስዕል ነው። የቅዱስ ያሬድን ሙሉ ታሪኩን የሚያሳይ ስዕል ነው። እነዚህ የጻፋቸው ወይም የደረሳቸው መጽሐፍቶች ናቸው። ጽናጽልን እናያለን፣ ምዕራፍ መዋሲት እናያለን፣ ዝማሬ፣ ጾመ ድጓ፣ ድጓን እነዚህን አምስቱን መጽሐፍቶች እንደጻፈ የምታውቁት ነገር ነው። እዚህ ጋር ስምንቱ የዜማ ምልክቶች ቅዱስ ያሬድ ያስቀመጣቸው ስምንቱ የዜማ ምልክቶችን ታገኙታላችሁ። ድፋት፣ ሂደት፣ ይዘት፣ ቅናት፣ ቁርጥ፣ ጭረት፣ ርክርክ፣ ደረት ብዙዎቹን ለመግለጽ ሞክሯል ማለት ነው ሰዓሊው። እስቲ ሌሎቹን ስዕላትን እንግዲህ የህንፃውን ግዝፈት እንደምትመለከቱት ነው። ወደ ላይ ጉልላቱ 64 ሜትር እንደሆነ ሰምቻለሁ ማለት ነው። በጣም የሚገርም ቤተክርስቲያን ነው። እንግዲህ አጠቃላይ ይመስለኛል ወደ 10,000 ሰው ባንዴ ማስተናገድ የሚችል ቤተክርስቲያን ነው ማለት ነው። ሁሉንም ስዕላት ማብራራት ስለማንችል በወፍ በረር ያለውን ቅዱሳን ስዕላት ለመመልከት እንሞክራለን።
እንግዲህ በዚህ ደብር 4 ታቦታት ይገኛሉ። አንደኛው ሊቀ መላእክት ቅዱስ ሚካኤል ነው። በመቀጠል እናታችን ቅድስት ኪዳነ ምሕረት፣ አባ ሳሙኤል ዘዋልድባና አቡነ ገብረ መንፈስ ቅዱስ ይገኛሉ ማለት ነው። ይህ ህንፃ ቤተክርስቲያን መሰረት ተጥሎ ስራ የጀመረው በ2005 ዓ.ም ሲሆን እዚህ ደረጃ ላይ ለመድረስ 12 ዓመታት ፈጅቶበታል ማለት ነው። እንግዲህ ቅዱሳን ስዕላቱ ሁሉም ነገሮች በአጠቃላይ አላለቁም። ሲያልቁ እግዚአብሔር ከፈቀደ መተን የምንመለከት ይሆናል። እንግዲህ በደብረ ጽባ ቅዱስ ሚካኤል ቤተክርስቲያን አዲስ የሚሰራው ቤተልሔም ይህንን ይመስላል። እንግዲህ በደብረ ጽባ ቅዱስ ሚካኤል ቤተክርስቲያን የነበረን ቆይታ ይህንን ይመስላል። ከብዙ በጥቂቱ ለማሳየት ሞክሬያለሁ። በቀጣይ የት ቤተክርስቲያን እንድሄድ እንደምትፈልጉ በኮሜንት አሳውቁኝ። ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነና የከበረ ይሁን። ይቆያል።